ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱም ዶላኑም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ ጎርደን ጀግና ናት። ኢላንጋ የሚባል ደደብ መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆንን ማሳየት አለብን። ተረዳችሁኝ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ወያለ ዋንጫ እንዳይበል ሃላንድ እንኳን ጥሩ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታ ምናምን እያገር ወያለ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለከተሜ ይመረጥ ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ሰላው ደግሞ ማለት ምን አይነት ሰላም ነው? በእናትህ ባይፈላጊ ሰዓት ማለት በዚህ በጭንቅሳት ባጣሩ ማታባከን በቃ ተከተክ ነው አባቴ። አሁን ተመቸኝ ፈላው አላህ ይጨምርህ። ሲቲ እንግዲህ ኒውካስልን 2-1 አሸንፎታል። የነጥብ ልዩነቱም ወደ 2 ዝቅ ብሏል ከአርሰናል ጋር ያለው እና በጣም የሚደብረው ነገር ደግሞ ምን መሰላችሁ? ሲቲ ከዚህ በኋላ እጁ ላይ ያሉትን ቀሪ ጨዋታዎች በሙሉ ማሸነፍ የሚችል ከሆነ አርሰናልን በልጦ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆን ይችላል እና ይሄ የሚፈጠር ከሆነ ደግሞ በጣም ነው የሚያስጠላው። አርሰናል ተደጋጋሚ ጊዜ ዋንጫውን መብላት የሚችልበትን እድል ነጥቡን ማስፋት የሚችልበትን እድል ከአንድም 2-3 ጊዜ ነው በቃ አሳልፎ ለሲቲ እየሰጠ። እንደዛም ሆነ አሁን ነገ ጭራሽ ከቶተናም ጋር በቶተናም ሜዳ ነው ያለው። እሱን የሚሸነፍ ከሆነ ደግሞ በጣም የሚደብር ነገር ነው የሚሆነው። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ ሃፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ ሃፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት ሃፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ ሃፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ ሃፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን፣ አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ። ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ፣ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0። ግን ችግር የለውም ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ።
ጀማው እንዴት አይነት አጓጊ ልብ ሰቃይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይኸውላችሁ ፎደን የሳቱን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይኸው እንደ ጻድቅ ማለት ነው። ወይኔ 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 ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ 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 አንተ 2-1 እንደዚህ ያስጠላል። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ ለምንድን ነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን ያላቅም እንዴ ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው? ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈለ ነው። ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑር የሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳይሃለሁ። እየነገርኩ ይችላል ብዬ እየነገርኩ ቋጠሮ የለም ማለት ዝላለ ዝም ብለህ ማንቸስተር ሲቲ ከመድፈኞቹ አርሰናሎች አንገት ስር መተንፈሱን ጀምሯል። በይፋ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ተመልሷል ማለት ይቻላል። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲሃውን ኒውካስትልን ኢትሃድ ላይ ያስተናገደው የፔፕ ጋርዲዮላ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ ነው ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ማለት ነው። እንደሚታወቀው መድፈኞቹ አርሰናሎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ በ2 ነጥብ ብቻ እንግዲህ በማጥበብ 56 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ አርሰናሎች 58 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። ጨዋታው ፈርስት ሃፍ በጣም ቆንጆ ነበረ ማለት ይቻላል። የተለያዩ የውጤት ለውጦችን እንዲሁም ደግሞ አስደናቂ የሆኑ እንቅስቃሴዎችን የተመለከተንበት ሃፍ ነበረ ማለት ይቻላል። በመጀመሪያው አጋማሽም ማንቸስተር ሲቲዎች በኒኮ ኦሬሊ አማካይነት ቀዳሚ መሆን ችለው ነበር 14ኛው ደቂቃ ላይ ማለት ነው። ከዛ ኒውካስትሎች በሊሳል አማካይነት 22ኛው ደቂቃ ላይ ጎል አስቆጥሮ ጨዋታቸው ሆኖ ነበረ። በድጋሚ ማንቸስተር ሲቲዎች ራሱ ኦሬሊ እንግዲህ 27ኛ ደቂቃ ላይ ጎል አስቆጥሮ 2-1 ጨዋታው ማድረግ ችሎ ነበር ማለት ነው። 3ቱም ጎሎች የተቆጠሩት ፈርስት ሃፍ ነበር። ኒኮ ኦሬሊ ዛሬ ኤርሊንግ ብሮት ሃላንድን ሆኖ ነው ያመሸው ማለት ቢባል ማጋነን አይመስለኝም። ጨዋታውን በዛ ውጤት ተጠናቋል ማለት ነው። ማንቸስተር ሲቲ ይህንንም ተከትሎ በይፋ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ማለት ነው። ሰከንድ ሃፍ ላይ ሞር ጥንቃቄ ወስደው እንግዲህ የካውንተር አታክ እድሎችን ነበር ለመፍጠር ሲሞክሩ የተመለከትናቸው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።